እሷን ቮይሶች ራሱ እየተጠቀመች ሶሻል ሚዲያ ላይ እንደምትለቅ ሳታቅ ሪከርድ እያደረገቻት እንደምትለቅ ደርሳበታለች ማለት ነው። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዓል እንዴት ነበር? ጥምቀት እንዴት ነበር? አሪፍ አሳለፋችሁ ወይ? ኮሜንት ላይ ጻፉልኝ እስኪ እንዴት እንደነበረ። ስለዚህ ወደ ዛሬው ባለ ታሪካችን ከማለፋችን በፊት ምን ማድረግ እንዳለባችሁ ታውቃላችሁ? ሰብስክራይብ የሚለውን ሊንክ በመጫን የቻናላችን ቤተሰብ ሁኑ ማለት ነው። የተለያዩ አይነት አዝናኝ አስተማሪ ታሪኮችን እውነተኛ የሆኑ ወይም ደግሞ ልቦለዶችን እኛ ጋር ማግኘት ትችላላችሁ። ወደ ቪዲዮአችን እንሂድ። ስለዚህ የዛሬዋ ባለ ታሪካችን ጓደኛዬ ህይወቴን ልትቀማኝ ነው መሰለኝ ትላለች። ስለዚህ ታሪክ የጀመረው እንዴት ነው? ዶርም ላይ ወይም ደግሞ ዩኒቨርሲቲ ላይ የምታውቃት ጓደኛዋ በጣም ቤስት ፍሬንድ በጣም የቅርብ የምትላት ጓደኛዋ ነች። ዶርም ህይወታቸው ላይ በጣም አሪፍ ጓደኛሞች፣ በችግራቸው ሰዓት የሚደራረሱ በቃ እንደ እህት ነው የምንተያየው። ዶርም ባላቸው ህይወት ላይ እንደ እህት ነው የሚተያዩት እና በጣም ለብዙ ነገር ደርሳልኛለች። በቸገረኝ ሰዓት፣ በደስታዬ ሰዓት እኔም ደግሞ እንደዛ ዳርጌላታለሁ እና ይህን የቀረበ ግንኙነታችንን አዲስ አበባ መተን ከተመረቅን በኋላ አዲስ አበባ መተን አንድ ላይ እየኖርን ነገሮችን ለማስተካከል ወይም ደግሞ ቀጣይ ህይወታችንን ለመምራት እንወስናለን። ስለዚህ አንድ ላይ መተን ቤት ተከራይተን የተወሰነ እቃዎችን ካሟላን በኋላ ስራ መፈለግ እንጀምራለን አለች። ስራ ያገኘሁት እኔ ብቻ ነኝ። በአጋጣሚ ሆኖ እኔ ስራ ያገኘሁ ቀድሜያት እና እሷ ታገኛለች እየተባለ 8 ወር ሞላን ሳታገኝ እና በዚህ ውስጥ ግን ከፍተኛ የሆነ ቅናት እያደረባት ይመጣል እና እኔ ስራ ስላገኘሁኝ ወይ ደግሞ የተሻለ ነገር ላይ ስለሆንኩኝ ያን ያህል ትልቅ ልዩነት ኖሮን ሳይሆን የተሻለ ስራና በስራዎች የሚመጡ የተለያዩ እድሎችን አገኛለሁ። እሷ ደግሞ እንዳጋጣሚ ሆኖ ስራ ልታገኝ አልቻለችም እና አንድ ላይ እየኖርን በጣም ኃይለኛ ቅናት ይነሳባታል አለች። ስለዚህ የዛሬዋ ባለ ታሪካችንን በለጠች ብንላት፣ እቺኛዋ ደግሞ ስራ ያላገኘችው ጓደኞች ለታሪካችን እንዲመች አበበች ብለናታል ማለት ነው። ስለዚህ በለጠች በምታደርገው ነገር እንዳለ መቅናት ትጀምራለች እና ልብሶቿን ሁላ እያወጣች መልበስ፣ የተለያዩ በቃ የሷ የግል የሚባሉ ነገሮችን እያወጣች ማድረግ፣ በቃ እንደፈለገች የሷን ነገር ኮፒ ማድረግ ጀመረች። ልብስ ስትገዛ ከቤተሰብ ብር አስልካ ያንን ልብስ ትገዛዋለች። በቃ ኤቭሪቲንግ ኮፒ ማድረግ ጀመረች። የሷን በጓደኛዋ ስም ኢቭን አካውንት ከፍታ ፎቶዎች የራሷን ፖስት ማድረግ ጀመረች። የሷን ልብስ እየለበሰች ምናምን የተለያየ ነገር ማለት ነው። እና ይህ ነገር ደስ ስላላለኝ ቁጭ ብዬ አናግሬያታለሁ። ምን ማለት ነው እንደዚህ ማድረግ? የተሰማት ያለውን ስሜትም ስለማቅ ነገርኳት። ሁሉም የራሱ የሆነ ጊዜ አለው። እግዚአብሔር ለሁሉም ጊዜ አለው። ለሁሉም የተለያየ ታይሚንግ ነው ያለው አይደል? ስለዚህ የራሳችን ጊዜ መጠበቅ ነው እንጂ በሰው ታይሚንግ ላይ መቅናት አያስፈልግም። እና ያለውን ነገር ቁጭ ብዬ አናገርኳት። እንደዚህ አታደርጊ፣ እንደዚህ በቃ ፕራይቬሲ ጠብቂልኝ ብዬ ቁጭ ብዬ አናገራት ነበር። ነገር ግን የባሰ ነው እየሄደ ያለው ነገሩ። ሁላ ቤት ያስቀመጠችውን ሲም አውጥታ በእሷ ስም ስልኮች፣ ኢምፖርታንት የሚሆኑ ስልኮችን እየደወለች ማናገር፣ በቃ ማይሆኑ የሚባሉ ተግባሮችን ማድረግ ጀመረች ማለት ነው። በቃ በጣም በቀን እየተናደድኩ ነው የምመጣው ነው ያለችው። ሁሉን ነገሯ የምታደርገው ነገር እንዳለ እሷ የምታደርገውን ኮፒ ነው የምታደርገው እና ሁላ አንድ ቀን ከመስሪያ ቤት ስልክ ይደውልላታል። ለበለጠች ስልክ ይደውልላታል ከመስሪያ ቤት። አላየችው። አበበች አንስታ ልክ እንደሷ ሆና ስልኩን አናግራ፣ መልእክቱንም አልነገረቻትም። ስልኩን አናግራ ዘግታ ጸጥ ብላታለች። ልክ እንደሷ ሆና አናግራ ማለት ነው። እና ይህንን የሚያወቀችው መስሪያ ቤት ከሄደች በኋላ ምን ሆነሽ ነው እንደዚህ ተብለሻል ነበር ወይ ሲላት፣ እኔ ጋር አልደወላችሁም። ከዛ የደወሉበትን ሰዓት ሲያሳዩት ነው በቃ በዛ ሰዓት ምን እያደረገች እንደነበር የት እንደነበረች ታስታውስ። ያው አበበሽ ልትሆን የምትችለው ብላ ገመተች። ያው ቤት ውስጥ ገብታ ነገረቻት። ግልጽ ሆነ ያለውን ነገር ነገረቻት። በጣም ተናድጄ ነበር፣ ቦግ ብዬ ነው ያናገርኳት አለች። ለማይሆኑ ነገሮችን ተናገርኳት በዛ ሰዓት እና በጣም በቃ አለቀሰች። እና እንደዛ ስትሆን ደግሞ መልሳ አሳዘነችኝ። እና ደግሞ የተለያዩ አይነት ሶሻል ሚዲያዎቿ ላይም ሎጊን እያደረገች የተለያዩ ሜሴጆችንም በእሷ ስም እንደምትመልስ ደርሳበታለች። እሱን ገና ምንም አላለቻትም እስካሁን ድረስ። ግን በእሷ ስም ገብታ ሪፕሌይ ታደርጋለች። ስልኳ ላይ ሎጊን አድርጋ ፌስቡኳን ምናምን የተለያዩ አይነት ሶሻል ሚዲያዎቿን ማኔጅ እስከማድረግ ድረስ ደርሳለች ማለት ነው። እንዲሁም ደግሞ የተለያዩ አይነት ድምጾቿንም ሪከርድ እንደምታደርግ
አሁን የደረሰችበት መረጃ ነው። ድምጾቿን ሪከርድ እንደምታደርግና እንደምትጠቀምበት እሷ እንደሆነች ያስመሰለች እንደምትጠቀምበት ይህን ያህል ድረስ በጣም እሷን ኮፒ ለማድረግ እንደምትሄድ እንግዲህ ሶሻል ሚዲያ ላይ ገብታ ሜሴጅ መመለስ ማለት በጣም ከባድ ነገር ነው። የተለያዩ ማለት ብዙ ነገር ውስጥ ሊከት የሚችል ነገር ነው እና ብቻ እንደዚህ ያህል ደረጃ ድረስ እሷን መከታተል እሷን ቮይሶች ራሱ እየተጠቀመች ሶሻል ሚዲያ ላይ እንደምትለቅ ሳታቅ ሪከርድ እያደረገቻት እንደምትለቅ ደርሳበታለች ማለት ነው። እና ማረገው ነገር ጨንቆኛል። ከቤት ወጥቼ ብቻዬን እንዳልኖር ቤተሰብም ከሷ ብር ይጠብቃል። አሁን ላይ አይደለም ደግሞ ብቻዋን ጥያት የቤት ኪራይ ከፍላ እንዴት ሆና ትኖራለች? እና ግራ ገብቶኛል። ወይ ውጪ እንዳልላት በምኗ አሁን ላይ ስራ የላትም በምኗ ትንቀሳቀሳለች ብዬ አሰብኩኝና ግራ ተጋብቼ ነው ቤት ቁጭ ያልኩት። እንደዚህ ሆኜ መኖር አልፈልግም። ፕራይቬሲ እንዲጠበቅልኝ እፈልጋለሁ። ነገር ግን አሁን እየሄደበት ያለው ነገር ነገሮች እየባሱ ነው የሄዱት እና ዶርም ላይ ደግሞ በጣም በቃ ቤስት ምላት ጓደኛዬ ነች፣ የክፉ ቀኔ ነች እና ማስቀየምም አልፈልግም እሷን። ነገር ግን ግራ ገብቶኛል። የማደርገው ነገር እንዳለ ግራ ገብቶኛል ትላለች የዛሬዋ ባለ ታሪካችን። እና እናንተስ ምን ትሏታላችሁ? ምን ትመክሯታላችሁ? እኔ የምላትን ነገር ያው ውስጥ ልኬላታለሁ። ግን ያው ማንኛውም ሰው ያው ሰው ልጅ መረዳት ያስፈልጋል። ኢሞሽናሊ ጥሩ ላትሆን ትችላለች ብዬ ስላሰብኩኝ የተለያዩ ነገሮችን ብያታለሁ። ግን በክፉ ቀኑ ሰው ልጅ ብዙ ነገር ሊያደርግ ይችላልና ለማንኛውም እናንተ ደግሞ የምትሏትን ነገር በሏት። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችን ቤተሰብ ሁኑ። እናንተም ደግሞ የተለያዩ አይነት ታሪኮች አዝናኝ፣ አስተማሪ ለሰዎችም ትምህርት ይሆናል ብላችሁ የምታስቡት ነገር ካለ ሩሚ በሚለው የቲክቶክ አካውንት ወይ ደግሞ ሮማን በሚለው የኢንስታግራም አካውንት ላኩልኝ ማለት ነው። እስከዛ ድረስ ሰላማችሁ ብዝት ይበልልኝ። ቻው።